አሁን ማይ ስትንቀሳቀስ ያለው ስትንቀሳቀስ አጸናው በሮችን አስከፍቻለሁ። ታምራት ሆና ተከፍቷል። እግዚአብሔር የሚወስድ ስፍራ አለ። ከዚህ በኋላ ትንቀሳቀሳለህ ያለ ተከፍቷል። ሆነ በኢየሱስ ስም ሼላማሩጃን ያላ ፕራዶኒያ ሰተ ማኩራ ጂኒ ላ ፕራዶቬኒያ ሳፕራዲያ ራካቶን ያላ ፕራዳኒያስ ሜሎራጃን ያላ ፕራዳኒያ ሰተ መንፈስ ቅዱስ ታምራትን በሕይወታችሁ ላይ አዲስ ነገርን በቤታችሁ ላይ አዲስ ነገርን በአገልግሎታችሁ ላይ አዲስ ነገርን በሕይወታችሁ ላይ በኢየሱስ ስም አደረገው። አዲስ ነገርን አደረገው። ጆማሳላ ፓሮጄኒያ ላታካይ ሜዶኒያ ራጃኒያ ላፕራዳኒያስ ራቬኒላ ፕራክራጆኒያ ላፕራዳኒያስ አዲስ ነገር በሕይወታችሁ ላይ በቤታችሁ ላይ አዲስ ነገር ሃሌሉያ ጄኒያ ሎፕራዳኒያስ ራብላ ሮጃኒያ ላፕራዳኒያስ የተኛውም የተወሰደባችሁ ክብር እንዲመለሳል ያለው የተወሰደባችሁ ነገር ሁሉ እንዲመለሳል እንዲመለስላችሁ ጸልያለሁ። ይኸውላችሁ ሌላኛው የእግዚአብሔር መንፈስ እንደዚህ ያሳየኛልና ስፔሻሊ በሳውዝ አፍሪካ ምድር ላይ ከዚህ በፊት የሆነውን ነገርን እና የሆናለውን ነገርን ሰዎች ምን ይላሉ ብላችሁ ብትሉኝ በጥቁሮች ምክንያት የሆነ ነገር አድርገው ያስባሉ። ነገርየው ግን እንደዛ አይደለም። የእግዚአብሔር ቁጣ ነው። እንደዛ አይደለም። የእግዚአብሔር ቁጣ ሳይሆን በፊት እግዚአብሔር ሲናገረኝ እኔ ሰምቻለሁኝ። የእግዚአብሔር ቁጣ ነው። አሁን ግን ሰዎች አሁንም የእግዚአብሔር ሕዝብ ስላልተረዳ የጌታ መንፈስ እንደዚህ ይናገረኛልና እንደዚህ ይናገራል። በዚህ ዙር ላይ የሚመጣው ሌላኛው ጉዳት አለ። በውሃ ምክንያት በጎርፍ ምክንያት ሆል ሳውዝ አፍሪካ ላይ ረጅም ጊዜ አይደለም የሚታዩት ነገር ነው። በተለየ ቦታ ላይ ውሃ ከሰው ቁመት አልፎ አያለው። ዝናብ ዘንቦ ምድር ውሃን መሸከም አቅቶት በሰው ቁመት ልክ ላይ ውሃ ሲሆን ያለው መኪናዎችን፣ ሰዎችን፣ ሱቅን ምናምንን እንደ ቃል ይዞ ሲሄድ ነው የጌታ መንፈስ የሚያሳየኝ። ልክ ይህንን እያየው የእግዚአብሔር መንፈስ ደግሞ እንደዚህ ይናገረኛል። ፊቴን ለሚፈልጉት ለነዚያ ቀንና ሌሊት ምሕረትን ለሚጠይቁት በእግዚአብሔር ፊት ላይ ለሚወድቁት ለነዚያ እግዚአብሔር ምሕረትን አደርጋለሁ አለኝ። እነሱን አስመልጣቸዋለሁ አለኝ። በዛ ሰፈር ላይ ሰላም ይሆናል አለኝ። በዛ መንደር፣ በዛ ከተማ ላይ፣ በዛ ሎኬሽን ላይ ሰላም ይሆናል አለኝ። ሁላችሁም እጆቻችሁን ከፍ አድርጉና እንጸልይ። እግዚአብሔር ሲናገር አይመስልም፣ ነገር ግን ሲሆን ነው የሚገባችሁ። የምንረዳው፣ የምናየው፣ የምናውቀው ሲሆን ነው እና ጸልዩ። አባት ሆይ አሁን በሳውዝ አፍሪካ ምድር ላይ ምሕረት እንዲሆን እንጸልያለን በኢየሱስም። በኢትዮጵያውያን በኤርትራውያን ይሄ ለኢትዮጵያውያንና ለኤርትራውያን ብቻ አይደለም፣ ኢቨን ሳውዝ አፍሪካውያንን ጨምሮ ነው ይህ የሚመጣው እና እግዚአብሔር ግን ምሕረትን እንዲያደርገው ጸልያናል። ምሕረትን እንዲያደርገው ጸልያናል። እግዚአብሔር ምሕረትን ያደረጋላችሁ። ያኔ የከተማ ሰላም እንዲሆን፣ የሎኬሽን ሰላም እንዲሆን ጸልያናል። በኢየሱስ ስም ሆኗል። ሌላኛው ደግሞ የተኛውም አዋጅ እንዲገለበጥ ጸለይ። የተኛውም አዋጅ በዚህ ከተማ ላይ እየሆናለው ሞት ምናልባትም በሟርተኛ ምክንያት ይሁን ብቻ በሰው ምክንያት ይሁን በየተኛው መንገድ በዚህ ከተማ ላይ እየሆናለው ለውጥ፣ ዝርፊያ፣ ሞት በኢየሱስ ስም እንዲቆም ጸልያናል። እንዲቆም ጸልያናል። እግዚአብሔር የኢያሱን መርገምን በኤልሳዕ አድርጎ እንዳቆመው ዛሬ በኢየሱስ ስም በዚህች ምድር ላይ ተናግረናል። በኢየሱስ ስም መርገም ቆማ። በኢየሱስ ስም ከዚህ በኋላ ሰው አይሞትም። ከዚህ በኋላ አትዘራ